ሩክንን ከረሳችሁ ግዴታ ያንን ሩክን ማምጣት ይኖርባችኋል። ቅድም የወረዳችኋት ሱጁድ አሁን አትታሰብላችሁ፣ ውድቅ። የሱጁድ አደራረጉ ምንም ልዩነት የለው። 3 ነው ወይስ 4 ነው የሰገድኩት ብሎ ከሆነ የተጠራጠረው 3 ነው የሚለው ላይ ይወስንና አራተኛውን ያመጣል። የዛሬው ፕሮግራም እኔንም አንተንም አንቺንም ይመለከታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቻችን በዛሬው ፕሮግራማችን ደግሞ እጅግ በጣም ወሳኝ የሆነ ጉዳይ ነው የምናነሳው። ከዛ በፊት ግን የሶላት አሰጋገድ ከመጀመሪያው እስከ መጨረሻው ድረስ እንዴት መስገድ እንዳለባችሁ ከዚህ ቀደም ቪዲዮ ሰርቼ ለቅቄላችኋለሁ። ቪዲዮውን ያልተመለከታችሁ ካላችሁ ተመለሳችሁ ቪዲዮውን መመልከታችሁን አትርሱ። የዚህ ቪዲዮ መጨረሻ ላይ ኢንሻአላህ በላይ በኩል አስቀምጥላችኋለሁ። ሁለቱንም ቪዲዮዎች 2 ክፍሎች ናቸው። ሁለቱንም ገብታችሁ መመልከታችሁን ልብ በሉ። ምክንያቱም ሶላታችሁን አስተካክላችሁ እንዴት መስገድ እንዳለባችሁ አንድ ባንድ ሁሉንም እርምጃዎች ሰርቻለሁ ማለት ነው። ዛሬ የምናነሳው ርዕስ ሱጁዱ ሰህው ወይም የእርሳና ሱጁድ የሚባለውን ይሆናል። ይሄ ጉዳይ እጅግ በጣም ወሳኝ፣ አንገብጋቢ፣ ብዙ ሰዎች የማያውቁት ሁላችንም ደግሞ ልናውቀው ግዴታችን የሆነ ጉዳይ ነው። ሱጁዱ ሰህው በሶላታችን ውስጥ የምንረሳቸውን ነገሮች እንዴት አድርገን መጠገን እንዳለብን፣ እነዛን የረሳናቸውን ነገሮች እንዴት አድርገን መተካት፣ እንዴት አድርገን ማካካስ እንዳለብን የምናውቅበት ጉዳይ ነው። ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ላይ እንዴት አድርገን ሶላት ውስጥ ያጋጠሙንን እርሳናዎች እንደምንተካ አስረድተውናል። እንግዲህ ወደዚህ ጉዳይ ከመግባቴ በፊት መጀመሪያ በሶላት ውስጥ የሚገኙ ብያኔዎች ምን ምን እንደሆኑ ወይም ደግሞ ሶላት በውስጧ ምን ምን ነገሮችን አካታ እንደያዘች እንመልከትና ከዛ በኋላ ደግሞ በሶላት ውስጥ ይሄንን ጉዳይ ከረሳን እንዴት አድርገን ነው ሱጁዱ ሰህው የምናመጣው? ይሄንኛውን ጉዳይ ከረሳንስ ምንድነው ማካካሻው? ይሄንኛውንስ ከረሳን ምንድነው መተኪያው የሚለውን ነገር ደግሞ 6 ነጥቦችን አንስተን በዛ ጉዳይ አንድ ባንድ የማሳያችሁ ይሆናል። طيب ስለዚህ በሶላት ውስጥ የምናገኛቸው ነገሮች አንደኛ አርካኖች ናቸው። አርካኖች ማለት ማዕዘኖች ልትሏቸው ትችላላችሁ በአማርኛው። ይሄ ማዕዘን የሚባለው ታዲያ አውቃችሁ ከተዋችሁት ሶላታችሁን ውድቅ ሊያደርግባችሁ የሚችል ወይም ሊያበላሸው የሚችል ሶላት ውስጥ ሩክን የሚባለውን ወይም ማዕዘን የሚባለውን ጉዳይ ከተውነው እያወቅን ከተውነው ሶላታችን ውድቅ ነው የሚሆነው። ረስተን ከተውነው ደግሞ ድጋሜ ያንን የረሳነውን ሩክን ማምጣት ግዴታችን ነው። ካላመጣነው አሁንም ሶላታችን ውድቅ ነው የሚሆነው። ስለዚህ በጣም ልንጠነቀቅና ልብ ልንል ይገባል ነው። ሁለተኛው ደግሞ ዋጅባቶች ናቸው። በሶላት ውስጥ ዋጅባቶች ወይም ግዴታ የሚባሉ ጉዳዮች አሉ። እነዚህ ብንተዋቸው አውቀን ከተውናቸው ሶላታችንን ውድቅ ያደርጉብናል። ሳናውቅ ግን ረስተን ከተውናቸው በሱጁድ አሰህው ወይም የእርሳና ሱጁድ የሚባለው ይተካቸዋል። እያንዳንዱን ጉዳይ በኋላ ስለማወራላችሁ አሁን ወደ ቀጣዩ አልፋለሁ። ሶስተኛው ደግሞ ሱነኖች ወይም ሱናዎች ናቸው። በሶላት ውስጥ ካሉ ጉዳዮች እንግዲህ ሱናዎች ይገኙበታል። ሱናዎች ደግሞ ረስተን ከተውናቸው ያው ብዙ ጊዜ የምንሰራቸው ወይም ደግሞ በተደጋጋሚ የምንሰራቸው ሱናዎች ከሆኑ ወይ ሶላታችሁ ስትገቡ እሰራዋለሁ ብላችሁ አስባችሁ የረሳችሁት ሱና ከሆነ ሱጁዱ ሰህው ወይም የእርሳና ሱጁድ የሚባለውን ማምጣት ያው ሱና ይሆንልናል ወይም ደግሞ መሽሩዕ የተደነገገ ይሆንልናል ማለት ነው። እሱንም በኋላ በደንብ ስለምናወራበት አሁን በቀጥታ ወደ ዋናው ርዕሳችን እንገባለን ማለት ነው። ከዛ በፊት ግን መናገር የምፈልገው ነገር ብዙዎቻችን ሰዎች እስከሆንን ድረስ ሶላታችን ውስጥ መርሳት ሊያጋጥመን ይችላል። ይሄ እንኳን እኛና ታላቁ መልእክተኛ ሙሐመድ ሰለላሁ ዐለይሂ ወሰለም ሳይቀሩ በሶላታቸው ውስጥ እርሳና አጋጥሟቸዋል። እርሳናቸውን ታዲያ እንዴት አድርገው ነበር ያካካሱት? ሰሃቦች እንደረሱ ባስታወሷቸው ጊዜ ምንድን ነበር ያደረጉት የሚለውን ነገር ዛሬ አብረን የምንመለከት ይሆናል። ሶላታችን በውስጡ ሶላትን ውድቅ ሊያደርግ የሚችል ነገር ረስተን በኋላ ያንን ነገር መልሰን ማምጣት ማንችል ከሆነ ያው ሶላታችን ውድቅ ሊሆን ይችላል። ስለዚህ ሶላትን አስተካክሎ መስገድ ግዴታ ነው። ይህንን ግዴታ ደግሞ ማስተካከል የምንችለው እነዛን ነገሮች ማወቅ ስንችል ነው። በምን መልኩ አስተካክለን መስገድ እንዳለብን፣ የተረሳውን ነገር እንዴት ማካካስ እንዳለብን ማወቅ ስንችል ነው። ይሄንን ማወቅ ታዲያ ምን ይሆናል ማለት ነው? ሁክሙ ዋጅብ ወይም በእኛ ላይ ግዴታ ነው የሚሆነው። ለምን? ግዴታ የሆነን ነገር ያለሱ ማስተካከል ማይቻል ከሆነ ይሄም አብሮ ተያይዞ ግዴታ ይሆናል። ምክንያቱም ዑለሞች ምን ብለዋል? ማ ላ የቲሙል ዋጅቡ ኢላ ቢሂ ፈሁወ ዋጅብ።
ግዴታ የሆነ ነገር ያለሱ ማይሟላበት ነገር ሁሉ አብሮ ተያይዞ ግዴታ ነው የሚሆነው። ስለዚህ እኛ ስለ ሱጁዱ ሰህው ወይም የእርሳና ሱጁድ ሁክም መማራችን፣ ስለዚህ ብያኔ መማራችን፣ ዋጅባቶች እንረሳ፣ አርካኖች እንረሳ፣ ሱናዎች እንረሳ፣ በምን መልኩ ማካካስ አለብን የሚለውን ነገር መማራችን ግዴታ። ማንኛውም ሰላት የዋጀበበት ማንኛውም አካል ወንድም ይሁን ሴትም ይሁን ኢማሞችም ይሁኑ መእሙሞችም ይሁኑ የትኛውም አካል ሰላት ግዴታ እስከሆነበት ድረስ ይሄን ጉዳይ ማወቁ ግዴታ። ስለዚህ ሁላችሁም በደንብ ትኩረት አድርጋችሁ አዳምጡኝ። ቀለል ባለ መልኩ ነው ማስረዳው ኢንሻአላህ። ከወዲሁ ማስታውሰው ነገር በዛሬው ፕሮግራሜ ዋና ዓላማዬና ግቤ እናንተ ችግር ሲገጥማችሁ ሰላታችሁ ውስጥ እርሳና ሲገጥማችሁ ምን ማድረግ አለባችሁ የሚለውን ማሳየት ብቻ ነው። ስለዚህ በዑለሞች መካከል ያሉ ኺላፎችን እኔ አልጠቅሳቸውም፣ እናንተን ማወዛገብ ስለማልፈልግ ብቻ። እንደዚህ ወደ ውስጥ ገብታችሁ ማወቅ የምትፈልጉ ልጆች ካላችሁ እናንተ ኮመንት ሴክሽን ላይ መጻፍ ትችላላችሁ፣ ወይ በግል መታችሁ ልታናግሩኝ ትችላላችሁ። ከዛ በተረፈ ግን እኔ ከመረጃ አንጻር የትኛው አርጀህ ነው የትኛው አصح ነው የሚለውን ኢንሻአላሁ ተዓላ ከዑለሞቻችን በተማርነው መሰረት ከዑለሞቻችን ባገኘነው መሰረት አصح የሚባለውን ይበልጥ ትክክል የሚባለውን ከመረጃ አንጻር ነው ያልኳችሁ። ከዛ አንጻር የምነግራችሁ ነው የሚሆነው ኢንሻአላሁ ተዓላ። ጥሩ። ሰላታችን ውስጥ እንግዲህ ሊያጋጥሙን ከሚችሉ ጉዳዮች ወይም እርሳናዎች ውስጥ ምንድነው የመጀመሪያው ሩክን መርሳት ነው። ሩክን እንግዲህ ምን እንደሆነ በተወሰነ መልኩ ልጥቀስላችሁ። ለምሳሌ ተክቢረቱል ኢህራም ገና ሰላታችሁ ውስጥ በምትገቡበት ጊዜ የምታመጡት ተክቢራ ይሄ የሰላት መክፈቻ ሩክን ነው። ይሄንን ሩክን የተወሰው ሰላቱ ውድቅ ነው የሚሆነው። ሌላ ሩክን ለምሳሌ ሱረቱል ፋቲሃን መቅራት ሩክን ነው። ለሚችል ሰው ያልታመመና መቆም ለሚችል ሰው መቆም ቆሞ መስገድ ሩክን ነው። ሩኩዕ ማምጣት ሩክን ነው። እዛ ላይ መረጋጋት ሩክን ነው። ከሩኩዕ ቀጥ ማለት ሩክን ነው። ተረጋግተው መቆም ሩክን ነው። ሱጁድ ማምጣት ሩክን ነው። ከሱጁድ እዛው ላይ መረጋጋትም እንደዛው ሩክን ነው። ከሱጁድ ተነስታችሁ መቀመጥ ሩክን ነው። እዛም ላይ መረጋጋት ሩክን ነው። እነዚህ እንዳለ አርካኖች ናቸው። ሱጁዱ ሩክን ነው። ሱጁድ ላይ መረጋጋት ሩክን ነው። ከሱጁድ መነሳት ሩክን ነው። አልጀልሰቱ በይነ ሰጅደተይን የሚባለው በሁለት ሱጁዶች መካከል መቀመጥ ሩክን ነው። ጠመእኒናው ሩክን ነው፣ እርጋታው ማለት ነው። እና ይሄንን ሩክን ከረሳ ነው ምንድነው የምናደርገው? እዚህ ጋር አንድ ቃዒዳ ልስጣችሁ። እነዚህን መርሆች ከያዛችሁ ቢኢዝኒላሂ ተዓላ በሰላታችሁ ውስጥ ለሚያጋጥሟችሁ እርሳናዎች በሙሉ መፍትሄውን ታገኛላችሁ ኢንሻአላህ። ብዙ ነገሮች ሊገጥሟችሁ ይችላሉ፣ ብዙ ነገሮች ልትረሱ ትችላላችሁ። ነገር ግን ወደ እነዚህ መርሆች እየመለሳችሁ ለራሳችሁ መፍትሄውን ማግኘት ትችላላችሁ። የመጀመሪያው መን ተረከ ሩክነን ሰህወን ጃአ ቢሂ ወቢማ ባዕደሁ ወሱጁዱሁ ባዕደ ሰላም። እደግመዋለሁ። መን ተረከ ሩክነን ሰህወን ጃአ ቢሂ ወቢማ ባዕደሁ ወሱጁዱሁ ባዕደ ሰላም። ምን ማለት ነው? አንድ በአንድ ልንገራችሁ። መን ተረከ ሩክነን ሩክን የሆነን ነገር ሰላታችሁ ውስጥ ሩክን የሆነን ነገር ረስቶ የተወ። ረስቶ የሚለው ላይ በደንብ ትኩረት አድርጉበት፣ አስምሩበት። እሺ መን ተረከ ሩክነን ሰህወን አውቆ ሳይሆን ረስቶ ሩክንን የተወሰው ምንድነው የሚያደርገው? ጃአ ቢሂ አው አታ ቢሂ ይሄንን ሩክን መልሶ ማምጣት ግዴታው ነው። ወቢማ ባዕደሁ ወሱጁዱሁ ባዕደ ሰላም እሱን ብቻ ሳይሆን ከዛ ከሩክን በኋላ ያለውንም በሙሉ ድጋሜ ማምጣት ይኖርበታል። ሱጁዱ ሰህው የሚያደርገው ደግሞ ወይ ደግሞ የእርሳና ሱጁዱን የሚያደርገው ሰላቱን አጠናቆ ካሰላመተ በኋላ ነው ማለት ነው ሱጁዱን የሚያመጣው። ስለዚህ አሁን እዚች ጋር የምናነሳት ወሳኝ መስአላ አለች ማለት ነው። ሱጁዱ ሰህው ሁሉም ከሰላምታ በፊት ሁሉም ከሰላምታ በኋላ አይደለም የሚመጣው። ከፊል ሓሎች ላይ ሳናሰላምት በፊት ተሸሁድን ከጨረስን በኋላ ተሸሁድ ተህያውን ቀርተን ከጨረስን በኋላ ከማሰላመታችን በፊት የምንወርድበት ሐል አለ። ካሰላመትን በኋላ የምንወርድበት ሁኔታ አለ። ስለዚህ አሁን ግን እዚህ ጋር ሩክን ከሆነ የረሳችሁት ልብ በሉ። ሩክን ከሆነ ልክ አሁን ተክቢረቱል ኢህራም ልትሉት ሊሆን ይችላል፣ ሱረቱል ፋቲሃን መቅራት ሊሆን ይችላል፣ ሩኩዕ ሊሆን ይችላል የረሳችሁት፣ ከሩኩዕ መነሳት ሊሆን ይችላል፣ ሱጁድ ሊሆን ይችላል የረሳችሁት፣ የመሳሰሉት ሩክንን ከረሳችሁ ግዴታ ያንን ሩክን ማምጣት ይኖርባችኋል።
ያንን ሩክን ካመጣችሁ በኋላ ከዛ በኋላ ያሉትንም ድጋሚ ማምጣት አለባችሁ። ለምሳሌ ከዛ በኋላ የሚባለውን ነገር ላሳያችሁ እንበልና እኔ እየሰገድኩ ነው፣ ሩኩዕ አድርጋለሁ። ከዛ በኋላ ከሩኩዕ ሳልነሳ ሱጁድ ወረድኩ። ለምሳሌ ሁለተኛ ሱጁድ እንደገና አመጣው። ሁለተኛውን ሱጁድ ካመጣው በኋላ ከሩኩዕ ቀጥ እንዳላልኩኝ ትዝ ቢለኝ ምንድነው ማድረገው? ቀጥታ ሩኩዕ ላይ ነው የምመለሰው። ገባችሁ? ቀጥታ ሩኩዕ ላይ ተመልሼ ወዳውኑ ከዛ በኋላ እነሳለሁ፣ ቀጥላለሁ። ከዛ ድጋሜ ሱጁድ አመጣለሁ። ልብ በሉ፣ ቅድም የወረድኳቸው ሱጁዶች አሁን አይታሰቡም። ቅድም የወረድኳቸው ሱጁዶች አሁን ውድቅ ነው የሚሆኑት። ስለዚህ ለምሳሌ ሩኩዕ ላይ ነኝ፣ አሁን እንዳልኳችሁ ልደግመው ነው። ሩኩዕ ላይ ነኝ፣ ከሩኩዕ ሳልነሳ ወደ ሱጁድ ሄድኩ። ሱጁድ አድርጌ ከዛ ልክ ሁለተኛውን ሱጁድ አድርጌ ትዝ አለኝ ለምሳሌ፣ ወይ ደግሞ አንደኛውን ሱጁድም ጨርሼ ሁለተኛውን ላደርግ ስል ትዝ አለኝ። ችግር የለም። ምንድነው ትዝ አለኝ? ከሩኩዕ ቀጥ አላልኩም። ስለዚህ ወዲያውኑ ወደ ሩኩዕ ነው የምትመለሱት። ከዛ በኋላ ከሩኩዕ መነሳትን ታመጣላችሁ። አሁን ድጋሜ ሱጁድ ታመጣላችሁ። ቅድም የወረዳችኋት ሱጁድ አሁን አትታሰብላችሁ፣ ውድቅ ነች። ይሄ ጉዳይ የተፈጠረው የመጀመሪያ ረክዓ ላይ ከሆነ እንግዲህ ከሩኩዕ በፊት ያለው ለምሳሌ ፋቲሃ መቅራታችሁ፣ ተክቢራቱል ኢሕራሙ ምናምን እነዚህ አሁን ውድቅ አይሆኑ፣ እነዚህ ውድቅ አይሆኑ። ግን ያቺ የተረሳችዋ ክፍል ድጋሜ መምጣት ግዴታዋ ነው። ከሷ በኋላ የሰራችኋቸው ነገሮች ውድቅ ይሆናሉ፣ ድጋሜ መምጣት አለባቸው። ከዛ በፊት ግን ከረሳችሁት ነገር በፊት በትክክል የሰራችሁት ውድቅ አይሆንም። ስለዚህ ሩክንን የረሳ ሰው ያንን ሩክን ድጋሜ ማምጣት ግዴታው ነው ወዳውኑ ሲያስታውስ። ወይ ደግሞ ከኋላ እያሰገዳችሁ ከሆነ መእሙሞች ሱብሃንአላህ ካሏችሁ ወንዶች ለምሳሌ ወይ ሴቶች ካጨበጨቡ የረሳችሁትን ነገር ወዳው ሲያስታውሷችሁ ወዳውኑ መመለስ አለባችሁ። طيب ከዛስ ሱጁዱ ሰህውን እንዴት ነው ማመጣው? ስለ ሱጁዱ ሰህው ሁክም ኢንሻአላህ በኋላ ላይ አወራችኋለሁ። ዋጅብ ነው ሱና ነው የሚለውን ነገር በኋላ ነግራችኋለሁ። ሱጁዱ ሰህውን የምታመጡበት መንገድ እንዴት ነው የሚሆነው? የረሳሁት ሩክን ስለሆነ እያንዳንዱ ነገር ማወራችሁ ነብዩ አለይሂ ሰላቱ ወሰላም ያደረጉትን እሳቸው የሰሩትን ከእሳቸው የተነቀለልንን ነው የምነግራችሁ። ካሰላመታችሁ በኋላ ነው ሱጁዱ ሰህው የምታመጡት። طيب ስለዚህ ሩክን የረሳ ሰው ያንን ሩክን ያመጣል፣ ከሱ በኋላ ያለውንም ድጋሚ ያመጣል በስተት የሰራቸውን። ከዛ በኋላ አሰላምቶ ድጋሚ ሱጁዱ ሰህው ይወርድና ድጋሚ ያሰላምታል። ከዛ በኋላ ይጨርሳል ማለት ነው ኢንሻአላህ። طيب ይሄ እንግዲህ የሩክን ጉዳይ ነው። ሩክንን ከረሳችሁ የምታደርጉት። በቀጣይ ደግሞ የምናነሳው ዋጅባቶችን ከረሳን ምን እናደርጋለን? ዋጅባቶች ሲባል ለምሳሌ አላሁ አክበር ስትሉ ለምሳሌ ተክቢራት አልኢንቲቃል የሚባሉት ላይ የሽግግር ተክቢራዎች አሉ አይደል? ሩኩዕ ስትወርዱ አላሁ አክበር የምትሉት፣ ከዛ ከሩኩዕ ስትነሱ ሰሚዐ አላሁ ሊመን ሐሚዳ የምትሉት፣ ረበና ወለከል ሐምድ ሱጁድ ላይ ስትወርዱ አላሁ አክበር ብላችሁ የምትወርዱት፣ ከሱጁድ ስትነሱ አላሁ አክበር የምትሉት፣ እንደገና ወደ ሱጁድ እነዚህ የሽግግር ተክቢራዎች እና ሩኩዓችሁ ላይ የምታመጡት ሱብሃነ ረቢየል ዐዚም የሚለው ዚክር ለምሳሌ አንድ ጊዜ ማምጣት ዋጅብ ነው። ሱጁድ ላይ ሱብሃነ ረቢየል አዕላ የምትሉት አንድ ጊዜ ማምጣት ዋጅብ ነው። እነዚህ ነገሮች ምንድናቸው? ዋጅባቶች ናቸው። የመጀመሪያው ተሸሁድ ለምሳሌ የመጀመሪያው ተሸሁድ 3 ረክዓ ወይም 4 ረክዓ ያለው ሰላት የምትሰግዱ ከሆናችሁ የመጀመሪያው ተሸሁድ ዋጅብ ነው፣ ሩክን አይደለም። ዋጅብ ውስጥ ነው የሚገባው። ሁለተኛው ተሸሁድ ግን ሩክን ነው። እንግዲህ አርካኖች ላይ በዑለሞች መካከል የተስማሙባቸው የሆኑ ሩክኖች አሉ። በከፊል ሩክኖች ላይ ደግሞ ኺላፍ አላቸው። እነዚህ ሩክኖች አይደሉም፣ ከፊሎቹ ደግሞ ሩክኖች ናቸው ያሉባቸው። አሁን ወደዛ ጉዳይ ላስገባችሁ አልፈልግም። አላ ኩሊ ሐል ሁለተኛው ተሸሁድ ሩክን ነው። የመጀመሪያው ተሸሁድ ግን ዋጅብ ነው። ስለዚህ እነዚህን ዋጅቦች ረስቼ ከተውኳቸው ምንድነው መፍትሄው ወደሚለው ነው የምናልፈው። ሱጁዱ ሰህውስ ምን ቦታ ላይ ነው የሚሆነው? ካሰላመትኩ በኋላ ወይስ ከማሰላመቴ በፊት ነው ሱጁዱ ሰህው የማደርገው? አውቄ ከተውኩትስ ዋጅብ የሆነውን ነገር አውቄ ብተወውስ ምንድነው የሚያጋጥመኝ የሚለውን ነገር እናነሳለን። አሁንም ሌላ ሁለተኛ መርህ ልስጣችሁ በዚህ ጉዳይ። ኩሉ ዋጅብን የፉቱ ቢፈዋቲ መሐሊሂ ሰህወን ወሱጁዱሁ ቀብለ ሰላም። ኩሉ ዋጅብን የፉቱ
ቢፈዋቲ መሐሊሂ ሰህወን ወሱጁዱሁ ቀብለ ሰላም። ምን ማለት እንደሆነ ልንገራችሁ። ኩሉ ዋጅብን እያንዳንዱ ዋጅብ ሰላት ውስጥ ያለ ዋጅብ በሙሉ የፉቱ ቢፈዋቲ መሐሊሂ ቦታው ካለፈ ያም ዋጅብ ያልፋል። ምን ማለት ነው? ሩኩዕ ወረድኩ፣ ሩኩዕ ላይ ሱብሓነ ረቢየል ዐዚም ማለት ረሳሁና ከሩኩዕ ተነሳሁ። አሁን የዚህ ዋጅብ ቦታው አልፏል አላለፈም? አልፏል። ቦታው ሩኩዕ ላይ ነበር ሱብሓነ ረቢየል ዐዚም የሚባለው። እኔ አሁን የት ነው ያለሁት? ከሩኩዕ ቀጥ ብዬ ነው ያለሁት። ጠይብ ተመልሼ እንደገና ላምጣው? አላመጣውም። ስለዚህ ምንድን ነው የሚደረገው? አንድ ዋጅብን ከረሳችሁ ቦታው ካለፈ አለፈ፣ ተመልሳችሁ ወደሱ አትሄዱ። ተግባባን? ቦታው ካለፈ የዛ የዋጅብ ቦታ ካለፈ እናንተ ሩኩዕ ላይ ማለት ረስታችሁ ብትነሱ ወይስ ሱጁድ ላይ ሆናችሁ ሱብሓነ ረቢየል አዕላ ማለትን ብትረሱ ከዛ ብትነሱ ከሱጁድ ድጋሜ አትመለሱም። ለዛ በቃ አልፏል፣ ትቀጥላላችሁ። እናንተ ሰላታችሁን ነው የምትቀጥሉት። መጨረሻ ላይ ሱጁዱ ሰው ታመጡለታላችሁ። እነግራችኋለሁ እሱ። ስለዚህ ኩሉ ዋጅብን እያንዳንዱ ሰላት ውስጥ ያለ ዋጅብ የፉቱ ያልፋል ቢፈዋቲ መሐሊሂ ሰህወን ረስታችሁ ከሆነ ቦታው በማለፉ ምክንያት ያልፋል። እናንተ ከዛ ቦታ ወደ ሌላ ቦታ ከገባችሁ ከሩኩዕ ለምሳሌ ቀጥ ወደ ማለት ወይ ደግሞ ከሱጁድ ወደ መቀመጥ አልፋችሁ ከሆነ ወይ ደግሞ ተሸሁድ ላይ ከነበራችሁ ለምሳሌ የመጀመሪያው ተሸሁድ ላይ ነበራችሁ፣ ከዛ ተሸሁድ መቀመጥ እያለባችሁ ረስታችሁ ወደ ሶስተኛ ረክዓ ብትቆሙ በቃ አትመለሱም። ወደዛ ወደ ተሸሁድ አትመለሱም። ሶስተኛ ረክዓችሁን ነው የምትቀጥሉት በቀጥታ። ጠይብ በጣም ጥሩ። በደንብ ልብ ብላችሁ አዳምጡኝ። አሁን ኩሉ ዋጅብን የፉቱ ቢፈዋቲ መሐሊሂ ሰህወን ወሱጁዱሁ ቀብለ ሰላም። ታዲያ ምንድነው የምናደርገው? ድጋሚ አላመጣውም፣ ሰላቴን እቀጥላለሁ። ልክ ተሸሁደል አኺር ላይ የመጨረሻው ተሸሁድ ካጠናቀቅኩ በኋላ ከማሰላመቴ በፊት ሱጁዱ ሰህው ሁለት ሱጁድ አመጣለሁ። የሱጁድ አደራረጉ ምንም ልዩነት የለውም። ልክ ኖርማል ሶላት ስትሰግዱ የምታመጡትን ሱጁድ ነው የምታመጡት። አላሁ አክበር ብላችሁ ትወርዳላችሁ። ሱብሓነ ረቢየል አዕላ የሚለውን ዚክር ታመጣላችሁ። ከዛ እንደገና አላሁ አክበር ብላችሁ ትነሳላችሁ። ከዛ ድጋሚ አላሁ አክበር ብላችሁ ሁለተኛ ትወርዳላችሁ። ያንኑ ዚክር ታመጣላችሁ። ከዛ በኋላ ድጋሚ ትነሳላችሁ አላሁ አክበር ብላችሁ፣ ከዛ ታሰላምታላችሁ። خلاص በቃ ይሄው ነው። ሶላት ውስጥ የምናመጣው ሱጁድ ነው የምናመጣው ሱጁዱ ሰህው ላይ ወይም የእርሳና ሱጁድ ላይ ሌላ የተለየ አዲስ ነገር የለውም። ስለዚህ ከማሰላመታችን በፊት ሱጁዱ ሰህው ሁለቴ እናመጣና ከዛ በኋላ እናሰላምታለን ማለት ነው። ተግባባን? ዋጅብ የሆነን ነገር ከረሳችሁ ከዋጅብ በኋላ ወደ ሩክን ነው የምትገቡት። እኔ ለምሳሌ ሩኩዕ ላይ ያለን ሱብሓነ ረቢየል ዐዚምን ረሳው አይደል? ከሩኩዕ መነሳት ሩክን ነው አይደለም? ሩክን ነው አይደል? ሩክን ይበልጣል ወይስ ዋጅብ ነው የሚበልጠው? የትኛው ነው ጠንካራ? ሩክን ነው አይደል? በጣም ጥሩ። ስለዚህ ሩክን የሚበልጥ ከሆነ በጥንካሬ ከጠንካራው ወደ ከሱ ወደሚቀንሰው ወይም ደግሞ ከሱ ዝቅ ወዳለው መመለስ አይቻልም፣ አይፈቀድም። ስለዚህ ሩክን ላይ ከገባችሁ በኋላ ወደ ዋጅብ መመለስ አይቻልም። ሩኩዕ ላይ የረሳሁትን ሱብሓነ ረቢየል ዐዚም ቀጥ ካልኩ በኋላ መልሼ ማምጣት አልችልም። ስለዚህ ምንድነው ማረገው? አላህ ሱብሓነሁ ወተዓላ ምን አድርጎልኛል? ይሄንን የረሳሁትን ዋጅብ መጨረሻ ላይ ከማሰላመቴ በፊት ሱጁዱ ሰህው ወይም የእርሳና ሱጁድ በማምጣት እንዲጠገንልኝ አላህ አድርጎልኛል። አልሐምዱሊላህ። አሁን ሩክን ከሆነ የቅድሙ ላይ ሩክን ከረሳችሁ የፈለገ ሩክን ውስጥ ብትገቡ ተመልሳችሁ ያን ሩክን ማምጣት ግዴታ ነው። ዋጅብ ከሆነ ግን የረሳችሁት ከሩኩዕ ቀጥ ወደ ማለት መታችኋል። ሰሚዐ አላሁ ሊመን ሐሚዳህን ሳይል ሰውየው ለምሳሌ ሱጁድ ላይ ወርዷል። ተመልሶ ሰሚዐ አላሁ ሊመን ሐሚዳህ የሚለውን አያመጣም። ለምን? ሰሚዐ አላሁ ሊመን ሐሚዳህ የሚለው ንግግር ይሄ ዋጅብ ነው። አሁን ሱጁድ ላይ ገብቷል። ሱጁድ ሩክን ነው። ከሩክን ወደ ዋጅብ መመለስ አይቻልም። ስለዚህ ምንድነው የሚያደርገው? ይቀጥላል ሰላቱ። መጨረሻ ላይ ከማሰላመቱ በፊት ሁለት ሱጁዶችን ያመጣል ለእርሳና ማለት ነው። በዚህ መልኩ ዋጅብ የሆኑ ነገሮችን በምንረሳበት ጊዜ እንደዚህ አድርገን ነው የምንጠግነው ወይም የምናካክሰው ማለት ነው። ብዙ ጊዜ ሱጁዱ ሰህው ነው የመጀመሪያው ተሸሁድ ላይ የሚሰራ ስህተት ወይም ደግሞ ብዙ ሰዎች የማያውቁት ጉዳይ። የመጀመሪያው ተሸሁድ ዋጅብ ነው። የመጀመሪያ ተሸሁድን ረስታችሁ ከቆማችሁ ወደ ሶስተኛ ረክዓ
ተመልሳችሁ መቀመጥ አይቻልም። ሶስተኛ ረክዓ ላይ ከገባችሁ በኋላ ተመልሳችሁ ወደ ተሸሁድ መመለስ አይቻልም። ይሄ ግን መቼ ነው የሚሆነው? ተስተካክላችሁ ቆማችሁ ከሆነ ነው። ግን ተሸሁዱን ረስቼ እየተነሳው ገና ተስተካክዬ ሳልቆም እዚሁ መሃል ትዝ ካለኝ እመለሳለሁ፣ ወደ ተሸሁድ እመለሳለሁ። ገባችሁ? ስለዚህ አሁን ሌሎቹንም ዋጅባቶች ተሸሁዱን ብቻ ሳይሆን ሌሎችንም ዋጅባቶች ቦታቸው ሳያልፍ ወደ ሌላው ሳልገባ ካስታወስኩኝ አመጣቸዋለሁ። ግዴ ገባችሁ? እዛው ላይ አመጣቸዋለሁ። ስለዚህ አሁን ሩኩዕ ላይ ሰሚ አላህ ማን ነው ሱብሃነ ረቢየል ዐዚም የሚለውን ረስቼዋለሁ። ልነሳ ብዬ ግን ሳልነሳ ትዝ አለኝ፣ አመጣዋለሁ ግዴታ። መጨረሻ ላይ ሱጁዱ ሰው የለብኝ። ገብቼ ከሆነ ግን ከሩኩዕ ወደ መነሳት በቃ በትክክል ተስተካክዬ ቆሜ ከሆነ አሁን ቦታው አልፏል። ስለዚህ ማምጣት ድጋሚ አልችልም። ግን ቦታው ሳያልፍ ወደ መቆም ሳልገባ እዚሁ መሃል ትዝ ቢለኝ ወይ ደግሞ ተሸሁድ ላይ ነበርኩኝ እየተነሳው እዚህ መሃል ሳልስተካከል ትዝ ቢለኝ ተመልሼ ተሸሁዱን አመጣለሁ። ግዴታ ነው። በኋላ ላይ ተሸሁድ ማምጣት ሱጁድ ሰሁ ማምጣት የለብኝም ማለት ነው። ቦታው ካለፈኝ ግን ተመልሼ አላመጣውም። መጨረሻ ላይ ከማሰላመቴ በፊት ተሸሁድ አመጣለሁ ማለት ነው። ተግባባን? ይሄ እንግዲህ ሁለተኛው ጉዳያችን ነው። ዋጅብ የሆኑትን ስትረሱ በዚህ መልኩ ነው የምታካክሷቸው። ወደ ቀጣዩ እናልፋለን። ቀጣዩና ሶስተኛው ነጥባችን ደግሞ የሚሆነው በሰላታችሁ ውስጥ መጠራጠር በሚያጋጥማችሁ ጊዜ ምንድነው የምታደርጉት የሚለው። ሰላት ውስጥ ሆናችሁ ጥርጣሬ ሊገጥማችሁ ይችላል። ለምሳሌ 3 ረክዓን የሰገድኩት ወይስ 4 ረክዓን የሰገድኩት ብላችሁ ልትጠራጠሩ ትችላላችሁ። ወይም አንድ ነው የሰገድኩት፣ 2 ረክዓን የሰገድኩት፣ 2 ነው የሰገድኩት ወይስ 3 ነው የሰገድኩት እያላችሁ ልትጠራጠሩ ትችላላችሁ። ይሄኔ ነብዩ ሰለላሁ ዐለይሂ ወሰለም ባመላከቱን መልኩ አንድ የሚሰግድ ሰው እንዲህ አይነት ጥርጣሬ ካጋጠመው ምንድነው ማድረግ አለበት? መጀመሪያ ትክክለኛውን ወይም ይሄ ሰው ይሄን ያህል ነው የሰገድኩት የሚለውን ለማወቅ እስከሚያስችለው ድረስ ምን ያደርጋል? ጥረት ያደርጋል። 2 ነው ወይስ 3 ነው የሚለውን ለማረጋገጥ ይሞክራል ማለት ጥረት ያደርጋል። ከዛ በኋላ ምንም ማወቅ ካልቻለ በቃ 2 ይሁን 3 ይሁን ጭራሽ የሚለይ ማለት ሁለቱ ላይ ምንም ሸክ እኮ የለውም። በነገራችን ላይ ጥርጣሬ ሲባል 2ቱ እርግጥ ነው፣ 3ኛው ነው አሁን ጥርጣሬ። ከ3 እና ከ4 ከሆነ የተጠራጠራችሁት 3 መስገዳችሁ ምንም ጥርጣሬ የለም እናንተ ጋር። 4ኛው ላይ ነው አሁን ጥርጣሬው። 4ኛው አምጥቻታለሁ አላመጣኋት። 1 ነው ወይስ 2 ረካዓን የሰገድኩት የሚል ከሆነ ጥርጣሬያችሁ ያለው 1 መስገዳችሁን አትጠራጠሩም። ጥርጣሬው ያለው ስንተኛው ላይ ነው? 2ኛውን አምጥቻለሁ አላመጣሁም ላይ ነው። ስለዚህ ይሄ ሰውዬ አሁን 50% ከሆነ 2 ነው የሰገድኩት ወይስ 3 ነው የሰገድኩት በሚለው ጥርጣሬ ላይ የመወሰን እድሉ 50-50 ሆነበት። በቃ ምንም መወሰን አልቻለም ማለት ነው። ወደ የትኛውም ሊያጋድል አልቻለም። ይሄን ምንድነው የሚያደርገው? 2 ነው የሰገድኩት ብሎ ይወስንና 3ኛውን ያመጣል። ከ1 እና ከ2 ከሆነ የተጠራጠረው 1 ነው የሰገድኩት ብሎ ይወስንና 2ኛውን ያመጣል። 3 ነው ወይስ 4 ነው የሰገድኩት ብሎ ከሆነ የተጠራጠረው 3 ነው የሚለው ላይ ይወስንና 4ኛውን ያመጣል። ገባችሁ? በጣም ጥሩ። ስለዚህ ይሄ 50% ከሆነበትና ወደ የትኛውም ማመዘን ካልቻለ ነው። ነገር ግን ሰውየው ጥረት በሚያደርግበት ጊዜ ከ50% በላይ ለምሳሌ 60፣ 70፣ 80% አካባቢ 3 እንደሰገደ ውስጡ እንትን ቢለው ቢያምን በዛ መልኩ ምንድነው የሚያደርገው? ይሄ ሰው 3 ነው ብሎ ይወስድና ይቀጥላል ማለት ነው። 3 ነው ብሎ ይወስድና ይቀጥላል። ከዛ ግን መጨረሻ ላይ ለዚች ለገባችበት ትንሽ ጥርጣሬ ምን ያደርጋል? ሱጁዱ ሰሁ ያመጣል። ስለ ሁለቱም አሁን በደንብ አስረዳችኋለሁ። طيب አሁን እናንተ የመጀመሪያው ምን ይባላል? ሸክ ነው የሚባለው። 50% የሆናችሁበት ወደ የትኛውም ማመዘን ያልቻላችሁበት የጥርጣሬ አይነት ሁለቱም እኩል ሲሆኑባችሁ ይሄ ምን ይባላል? ዑለሞች ዘንድ ሸክ ተብሎ ይጠራል። ስለዚህ ያጋጠማችሁ ሸክ ከሆነ ከ3 እና ከ4 ተጠራጥራችሁ 50% ስትሆኑ 3ቱን ትወስኑና ትቀጥላላችሁ፣ 4ኛውን ታመጣላችሁ። ልክ ስትጨርሱ ሰላታችሁን ተሸሁድን ካጠናቀቃችሁ በኋላ ከማሰላመታችሁ በፊት ልብ በሉ፣ ከማሰላመታችሁ በፊት ሱጁዱ ሰሁ ታመጣላችሁ፣ የርሳና ሱጁድ 2 ከዛ በኋላ ታሰላመታላችሁ። እደግመዋለሁ። ያጋጠማችሁ ሸክ ከሆነ ያ ማለት ሁለቱም ላይ 50% ከሆናችሁ ወደ የትኛውም ማመዘን ካልቻላችሁ ዝቅተኛው ላይ ትገነቡና ቀጣዩን ታመጣላችሁ። ያ ማለት 3ቱ ላይ እርግጠኛ ነኝ ብዬ 3 ነው ብዬ ይይዝና 4ኛውን አመጣለሁ።
ከዛ በኋላ ሶላቴን ስጨርስ ከማሰላመቴ በፊት ሱጁዱ ሰህው አመጣለሁ፣ ከዛ አሰላምታለሁ። ይሄ ሸክ ነው። ሁለተኛው ቅድም ያልኳችሁ ከ50% በላይ ዝንባሌ ካላችሁ የሆነው ላይ ደግሞ ለምሳሌ 3 ነው 4 ነው የሚለው ላይ ተጠራጠራችሁ 80% አካባቢ ልባችሁ የሚያምነው ግን አራተኛውን እንደሆነ የሰገዳችሁት። ስለዚህ ምንድነው የምታደርጉት? 4 ነው ብላችሁ ትይዙና ትጨርሳላችሁ። ካሰላመታችሁ በኋላ ሱጁዱ ሰህው ታመጣላችሁ። ሰላቴን አጠናቀቅኩ፣ አሰላሙ አለይኩም ወራህመቱላህ፣ አሰላሙ አለይኩም ወራህመቱላህ። ከዛ በኋላ አላሁ አክበር ብዬ ሱጁድ ወርዳለሁ። እንዳዲስ ሱጁዱ ሰህው እርሳና አላሁ አክበር ብላችሁ ትወርዳላችሁ፣ ትነሳላችሁ፣ ድጋሜ ትወርዳላችሁ፣ ትነሳላችሁ። ከዛ በኋላ ታሰላምታላችሁ። ከዛ በተረፈ ግን ሱጁዱ ሰህው ልትወርዱ ስትሉ አላሁ አክበር ምናምን ብሎ እንደዚህ እጅ ማንሳት ምናምን አይጠበቅም። የለም አላሁ አክበር ብላችሁ መውረድ ብቻ ነው ቀጥታ። በጣም ጥሩ። ይሄንኛው ምን ይባላል? ገለበቱ ظን ተብሎ ይጠራል። ገለበቱ ظን ያ ማለት ጥርጣሬያችሁ ያጋደለበት ማለት ነው። ወደ እርግጠኝነት የተጠጋ ሲሆን ገለበቱ ظን ይባላል። 50-50 ሲሆን ሸክ ተብሎ ይጠራል። ከዛ በታች ሲሆን ደግሞ ወህም ይባላል። ይሄንኛው አሁን አያሳስበን። طيب ስለዚህ አሁን ሸክ ላይ ከሆነን ከሰላምታ በፊት ነው ሱጁዱ ሰህው የሚመጣው። ገለበት ظን ላይ ከሆን ግን እኛ 80% አካባቢ ወደ እርግጠኝነት የተጠጋ የሆነ እምነት ካለን ውስጣችን ላይ ያንን ተከትለን እንጨርስና አሰላምተን ከዛ ሱጁዱ ሰህው እናመጣለን። ከዛ ድጋሚ እናሰላምታለን ማለት ነው። በጣም ጥሩ። ስለዚህ ሸክ ላይና ገለበቱ ظን ላይ በዚህ መልኩ ታደርጋላችሁ ማለት ነው። አራተኛ የምናነሳው ነጥብ ደግሞ ሰላት እየሰገድን ደጋግመን ብናመጣው ሰላታችንን የሚያበላሽብን ምንድነው? ደጋግመን ብናመጣው ሰላታችንን ሊያበላሽብን የሚችለው ምንድነው? እዚህ ጋር አንድ መርህ ልስጣችሁ። ይሄኛው መርህም ተብጡሉ ሰላቱ ቢተዓሙድ ተክራር الركن الفعلي فقط تبطل الصلاة بتعمد تكرار الركن الفعلي فقط لا القولي። ይሄ ማለት ምን ማለት መሰላችሁ? ሰውየው እየታወቀው ሰላት ውስጥ ድርጊታዊ ሩክንን ቢደግም፣ ሩክኖች ቅድም እንደነገርኳችሁ ወይ የንግግር ሩክን ሊሆን ይችላል። ለምሳሌ ሱረቱል ፋቲሃን እንደ መቅራት፣ ተክቢረቱል ኢህራምን እንደ ማምጣት። ያውን አላሁ አክበር ስትሉ መጀመሪያ ላይ ተክቢረቱል ኢህራም ይሄ ሩክኑን ቀውልይ ነው የሚባለው፣ የንግግር ሩክን ነው። ሱረቱል ፋቲሃን መቅራት ይሄም የንግግር ሩክን ነው የሚባለው። ለምሳሌ ሩኩዕን ብትወስዱ ግን ይሄ ሩክኑን ፊዕልይ ነው የሚባለው። ሱጁድን ብትወስዱ በተመሳሳይ መልኩ ሩክኑን ፊዕልይ ነው የሚባለው፣ ድርጊታዊ ሩክን ነው። ስለዚህ ሰላታችን ሊበላሽ የሚችለው አሁን የትኛውን በመደጋገም ነው ከተባላችሁ ፊዕልይ የሆነውን ወይም ድርጊታዊ ሩክንን ደጋግማችሁ ካመጣችሁ እየታወቃችሁ ነው። ልብ በሉ፣ እየታወቃችሁ ደግማችሁ ካመጣችሁ ሰላታችሁ ውድቅ ይሆናል። ረስታችሁ ከሆነ የደገማችሁት ሱጁዱ ሰህው ነው የሚኖርባችሁ። በኋላ መጨረሻ ላይ ካሰላመታችሁ በኋላ ሱጁዱ ሰህው አምጥታችሁ ከዛ በኋላ ታሰላምታላችሁ። ልብ በሉ፣ ከዛ በኋላ ታሰላምታላችሁ የምለው ከሱጁዱ ሰህው በኋላም ሰላምታ ስላለን እንጂ ለምሳሌ ሩኩዕን ረስቼ አውቄ አይደለም፣ ረስቼ 2 ጊዜ ሩኩዕ ባመጣ ይሄ አሁን ከዛ በኋላ ካስታወስኩኝ መጨረሻ ላይ ሱጁዱ ሰህው አመጣለሁ ካሰላመትኩ በኋላ። እየታወቀኝ ከሆነ ግን 2 ሩኩዕ ያመጣሁት ሰላቴ ውድቅ ነው የሚሆነው። የንግግር ሩክንን ብደግምስ ለምሳሌ ሱረቱል ፋቲሃን ደግሞ መቅራት ሊሆን ይችላል፣ ወይ ደግሞ ተክቢረቱል ኢህራምን ደግሜ ላመጣው ይችላል። የንግግር ሩክኖችን መድገም እየታወቀኝም ቢሆን ሰላቴን አያበላሽብኝም። ያንኛው ግን ድርጊታዊው ላይ እርሳና ከሆነ ሱጁዱ ሰህው ይጠበቅብኛል ካሰላመትኩ በኋላ። እየታወቀኝ ከሆነ ሰላቴ ውድቅ ይሆንብኛል ማለት ነው። ይህንንም ማወቅ እጅግ በጣም አስፈላጊ ጉዳይ ነው። ወደ 5ኛው ነጥባችን እናልፋለን። በ5ኛው ነጥባችን ደግሞ የምናነሳው ማሁክሙ ሱጁድ ሰህው፣ የእርሳና ሱጁድ ሁክሙ ወይም ብያኔው ምንድነው የሚለው ላይ እንመጣለን። እንግዲህ እስካሁን ድረስ ስለ ሱጁድ ሰህው ስናወራ ነበር አይደል? እሺ ሱጁድ ሰህው ማድረግ ዋጅብ ነው ወይስ ሱናህ ነው? ሁክሙ ምንድነው ወደሚለው በምንመጣበት ጊዜ በዑለሞች መካከል ኺላፍ ቢኖርበትም እኔ ግን ቅድም እንዳልኳችሁ
አንድ ነገር ነው የምሰጣችሁ ብያለሁ። ከመረጃ አንጻር ነብዩ ሰለላሁ ዐለይሂ ወሰለም ሱጁድ ሰህውን ማምጣት እንዳለብን አዘዋል። ትዕዛዝ ደግሞ በመሰረቱ ዋጅብነትን ነው የሚያመላክተው። ለዛ ነው ዑለሞች አልአምሩ አልሙተጀሪዱ ዐኒል ቀሪነቲ ዩፊዱል ውጁብ ይላል። አልአምሩ አልሙተጀሪዱ ዐኒል ቀሪነ ዩፊዱል ውጁብ፣ ያ ማለት ከዋጅብነት ወደ ሱናነት የሚያወርድ ሌላ መረጃ እስካልመጣ ድረስ ትዕዛዝ በመሰረቱ ምንን ነው የሚያመላክተው? ዋጅብነትን ነው የሚያመላክተው። ትዕዛዝ ዋጅብነትን ነው የሚያመላክተው። አላህ ሱብሓነሁ ወተዓላ ኢብሊስን ጀነት ውስጥ ለአደም ሱጁድ አድርግ ብሎ ባዘዘው ጊዜ ሱጁድ አላደርግ ሲል ምንድነው የተደረገው? ቀጥታ ቅጣት ነው አይደል የተከተለው? ከጀነት መባረር ነው የተከተለው። ስለዚህ ይሄ አረቦችም ዘንድ አንድን ሰው ካዘዘ ወይም አንድ አካል አንድን አካል ካዘዘ በመሰረቱ ግዴታነትን ወይም ዋጅብነትን ነው የሚያመላክተው። ሸሪዓችንም ላይ ይሄው ነው ሙቀረር የሆነ ወይም የጸደቀው ጉዳይ። ነገር ግን ያንን ትዕዛዝ ዋጅብነትን እንደማያመላክት የሚያሳይ ወይም ከዋጅብነት ወደ ሱናነት የሚያወርደው ሌላ መረጃ መጥቶ ከተገኘ ይሄኔ ወደ ሱናነት ወይ ወደ ከዛም በታች ወደ ሙባህነት የሚሄድበት አጋጣሚ ይኖራል። ነገር ግን ነብዩ አለይሂ ሰላቱ ወሰላም የረሳ ሰው ሱጁድ ሰህው ማምጣት እንዳለበት አዘዋል። ትዕዛዝ ዋጅብነትን ነው የሚያመላክተው። እሳቸው ደግሞ ይሄ ትዕዛዛቸው ከዋጅብነት ወደ ሱናነት እንዲያመላክተን ያደረጉት ነገር የላቸውም። ትተውም አያውቁም። ሱጁድ ሰህው ትተው አያውቁም። ወይ ደግሞ በንግግራቸውም ቢሆን ከዋጅብነት የሚያወርደውን ነገር አልተናገሩም። ስለዚህ ምን የለም ማለት ነው? ቀሪና ወይም ከዋጅብነት ወደ ሱናነት የሚያወርደው አመላካች ነገር የለም። ስለዚህ ሱጁድ ሰህው ማምጣት ሁክሙ ምንድነው ከተባለ እያወቃችሁ ብትተውት ሰላታችሁን ሊያበላሽባችሁ የሚችል ነገር ላይ ከረሳችሁ ሱጁድ ሰህው ማምጣት ግዴታ ነው። ይሄ መፍታት ይፈልጋል። እኔ ራሱ እየጨነቀኝ ነው የተናገርኩት። ይገባችኋል አይገባችሁም ይልኩ። ይሄ ማለት ምን ማለት እንደሆነ በቀላሉ ላስረዳችሁ። ለምሳሌ እያወቅኩ ብተወው ሶላቴን ውድቅ የሚያደርግብኝ ነገር እስኪ አንድ ጥቀሱልኝ። ተሸሁድ አልአወል አላችሁ፣ በጣም ጥሩ። ስለዚህ የመጀመሪያውን ተሸሁድ ለምሳሌ አልረሳሁትም እኮ ሁለተኛውን ረክዓ ልክ ጨርሼ ወደ ሶስተኛው ረክዓ ከመነሳቴ በፊት ተሸሁድ አልአወል ማምጣት አለብኝ አይደል? ዋጅብ ነው። ይሄንን ዋጅብ እያወቅኩኝ አሁን ማምጣት እንዳለብኝ እያወቅኩ ወደ ሶስተኛው ረክዓ ብነሳ ሶላቴ ውድቅ ነው። ስለዚህ እያወቅኩ ብተወው ሰላቴን ውድቅ ሊያደርግብኝ የሚችልን ነገር ረስቼ ቢሆንስ የተውኩት ሰላቴ ውድቅ ይሆናል? አይሆንም። ግን ሱጁድ ሰህው ለዚህ ማምጣት ዋጅብ ገባችሁ? ስለዚህ አሁን ተሸሁድ አልአወልን ረስቼ ወደ ሶስተኛው ረክዓ ከገባሁ ለዚህ ለረሳሁት ዋጅብ መጨረሻ ላይ ሱጁድ ሰህው ማምጣት ግዴታ ዋጅብ ይሆናል ማለት ነው። ዋጅብ ነው የሚሆነው። ስለዚህ ቅድም ያልኳችሁ አሁን ገባችሁ? እያወቃችሁ ብትተውት ሰላታችሁን ሊያበላሽ የሚችል ነገር ከረሳችሁት ሱጁድ ሰህው ለሱ ማምጣት ግዴታ ይሆናል። ስለዚህ እኔ አሁን ሩኩዕ ላይ ሆኜ ሱብሃነ ረቢየል ዐዚም የሚለውን ማምጣት ዋጅብ ነው አልኩ አይደል? ይሄንን ሳልል ብነሳ ከዛ መጨረሻ ላይ ምን ማድረግ ይኖርብኛል? ሱጁድ ሰህው ማምጣት ግዴታ ነው የሚሆንብኝ። ለምን? ምክንያቱም ሱብሃነ ረቢየል ዐዚም የሚለውን አሁን እያወቅኩ ትቼው ብነሳ ሳረሳ አውቄ ትቼው ብነሳ ሰላቴን ያበላሽብኛል። አሁን ግን ረስቼ ነው የተውኩት። ስለዚህ ሱጁድ ሰህው ማምጣት ለሱ ግዴታ ዋጅብ ነው የሚሆነው። ሌሎችንም ዋጅቦች በዚህ መልኩ ማየት ትችላላችሁ። ስለዚህ ባጭሩ እያወቃችሁ ብትተውት ሩክንንም ማስገባት ትችላላችሁ። እዚህ ላይ ሩክንን እያወቅኩ ብተው ማነው ሰላቴ ይበላሻል አይበላሽም? ይበላሻል። ሩክንን ረስቼ ከተውኩትስ ሰላቴ አይበላሽም። ግዴታ ያንን ሩክን መልሼ ማምጣት ግን ቅድምም ብለን ግዴታ ይሆንብኛል። ከዛ በኋላ ያለውንም ነገር ድጋሜ አመጣለሁ። ከዛ መጨረሻ ላይ ሱጁድ ሰህው ማምጣት ሁክሙ ምንድነው? ዋጅብ ግዴታ። በጣም ጥሩ። ስለዚህ እያወቃችሁ ብትተውት ሰላታችሁን የሚያበላሽን ነገር ረስታችሁ ከተዋችሁት ለዛ ሱጁድ ሰህው ማምጣት ግዴታ ይሆናል ማለት ነው። طيب በጣም ጥሩ። በመሰረቱ እያወቃችሁ ብትተውት ሰላታችሁን ሊያበላሽባችሁ ለማይችል ነገርስ ከረሳችሁት ሱጁድ ሰህው ማምጣት ዋጅብ ነው አይደለም? ለምሳሌ ከሩኩዕ ስንነሳም ሆነ ተክቢረቱል ኢሕራምን ስናመጣም ሆነ ወደ ሩኩዕ ስንወርድም ሆነ
ከተሸሁደል አወል ወደ ሶስተኛ ረክዓም ስንነሳ ሆነ እጅ ማንሳት ሁክሙ ምንድነው? ሱና ነው አይደል? በጣም ጥሩ። ስለዚህ እጅ ማንሳት ሱና ነው። እጅ ማንሳትን ብረሳ ሱጁዱ ሰሁ መጨረሻ ላይ ማምጣት ለሱ ግዴታዬ ነው? ግዴታ የለብኝም። ሱጁዱ ሰሁ ማምጣት ግዴታ የለብኝም። ለምን? እያወቅኩ ራሱ ብተወው እጅ ማንሳቱን ሶላቴ ውድቅ አይሆንብኝማ። እያወቅኩኝ ብተወው ሶላቴን ውድቅ የማያደርግብኝን ነገር ብረሳው ለሱ ሱጁዱ ሰሁ ማምጣት ግዴታ አይሆንብኝም። ነገር ግን ሱጁዱ ሰሁ ማምጣት ሱና ይሆናል ወይ በሚለው ላይ ዑለሞች ምን ይላሉ? ሰውየው ያንን ሱና ሁሌ የሚሰራው ከሆነ ወይ ደግሞ ገና ወደ ሶላቱ ሊገባ ሲል እሰራዋለሁ ብሎ አስቦ ከነበረ ያንን በመርሳቱ ምክንያት ሱጁዱ ሰሁ ማምጣት ይደነገግለታል ይላል። ያኔ ሱና ይሆንለታል። ስለዚህ አሁን እኔ እጅ ማንሳት ሁሌ ለምሳሌ እየሰገድኩኝ ተክቢረተል ኢህራም ላይ ወደ ሩኩዕ ስወርድ ከሩኩዕ ስነሳ እንዲሁም ከተሸሁደል አወል ወደ ሶስተኛው ረክዓ ስነሳ እጅ ማንሳትን አሁን ሁሌ የምሰራው ሱና። ስለዚህ አሁን ይሄን ከረሳሁኝ ለዚህ ሱጁዱ ሰሁ ማምጣት ለኔ ሱና ይሆንልኛል ማለት ነው። ምክንያቱም ይሄንን ተዓወድቱ ዐለይሂ هذه سنن تعودت على فعلها ከዚህ በፊት እነዚህን ሱናዎች መስራት ልምዴ ነው። እነዚህን ሱናዎች መስራት ልምዴ ስለነበር አሁን በመርሳቴ ምክንያት ሱጁዱ ሰሁ ማምጣት ለኔ መሽሩዕ ይሆንልኛል ወይም ይደረገግልኛል። ባላመጣስ ግዴታ አይደለም። ስለዚህ ሱጁዱ ሰሁ የሚወጅበው በምን ሁኔታ ነው ከተባላችሁ እያወቅን ብንተወው ሶላታችን ሊያበላሽ የሚችል ነገር ላይ ዋጅባቶች ላይ አርካኖች ላይ ምናምን ማለት ነው። እያወቅን ብንተዋቸው ሶላታችንን ሊያበላሹ የሚችሉ ነገሮች ላይ ከረሳናቸው ግን መጨረሻ ላይ ሱጁዱ ሰሁ ለነሱ ማምጣት ግዴታ ይሆንብናል ማለት ነው። በጣም ጥሩ። ይሄንኛው እንግዲህ ግልጽ ነው ብዬ ተስፋ አደርጋለሁ። ወደ መጨረሻውና ስድስተኛው ነጥባችን እናልፋለን። ስድስተኛው ነጥባችን ደግሞ ኢማም እያሰገደ ያለ ከኋላ የሚከተሉ ሰዎች ሱጁዱ ሰሁ ይወጅብባቸዋል ወይ? ኢማሙ ቢረሳ ወይ እነሱ ቢረሱ እነሱ ላይ ሱጁዱ ሰሁ ይወጅብባቸዋል ወይ? በምን ሁኔታስ ነው የማይወጅብባቸው የሚለውን ጉዳይ የምናነሳ ይሆናል ማለት ነው ኢንሻአላህ። ስለዚህ የዚህ መርሃችን ምንድነው? ለይሰ ዐለል መእሙሚ ሰህውን ፈኢን ሰሀል ኢማሙ ፈዐለይሂ ወዐላ መን አድረከሁ መዐሁ ሰህው። ልብ በሉ። ለይሰ ዐለል መእሙሚ ሰህውን ፈኢን ሰሀል ኢማሙ ፈዐለይሂ ወዐላ መን አድረከሁ መዐሁ ሰህውን። ጠይብ ምን ማለት መሰላችሁ? መእሙም የሆነ ሰው ሱጁዱ ሰሁ አይኖርበትም። ይሄ ማለት እየሰገዳችሁ ከኢማሙ ጋር እኩል ገብታችኋል። ከዛ እዚህ መሃል እናንተ የሆነ ነገር ብትረሱ እናንተ ለብቻችሁ ሱጁዱ ሰሁ ማምጣት አይጠበቅባችሁም ማለት የለባችሁም። እናንተ አታመጡ። ለምን? ኢማሙ ያንን ይሸከምላችኋል። ኢማሙ ኃላፊነት ይወስድላችኋል። ለዛ ነው ነብዩ አለይሂ ሰላቱ ወሰላም ሙአዚን ሙእተመን ነው፣ ኢማም ደግሞ ዳሚን ነው ብለዋል። ያኒ ኢማም የመእሙሞቹን ኃላፊነት ይወስዳል። መእሙሞቹ ከኋላ ቢረሱ ኢማሙ ያንን ኃላፊነት ይወስድላችኋል። ስለዚህ መእሙም የሆነ ሰው ከኋላ ሆኖ እየሰገደ እኩል ከኢማሙ ጋር ገብቶ የእርሳና ሱጁድ ማምጣት አይጠበቅበትም ማለት ነው። ኢማሙ ከረሳስ ይሄኔ ግን ፈኢን ሰሀል ኢማሙ ከረሳ ፈዐለይሂ በሱም ላይ ወዐላ መን አድረከሁ መዐሁ እሱንም አብረው ከደረሱበት ሰዎች ጋር እሱንም ኢማሙንም አብረውት ከነበሩ ሰዎች ያኒ በነበሩ ሰዎችም ላይ ሱጁዱ ሰሁ ይኖርባቸዋል ማለት ነው። ስለዚህ አሁን እኔ ለምሳሌ ተሸሁደል አወልን ማምጣት ረስቼ ወደ ሶስተኛ ረክዓ ገባው እያሰገድኳቸው ማለት ነው። ከዛ ምንድነው የሚያደርጉት እነሱ? እኔ አሁን ተሸሁደል አወልን ረስቼ ወደ ሶስተኛ ረክዓ ብገባ ምን ማድረግ ነው ያለባቸው? ከኔ ጋር ተከትለው መነሳት ነው ያለባቸው አይደል? ይቺን እንዳትስቱ። ከኔ ጋር ተከትለው መነሳት ነው ያለባቸው። በእርግጥ እንደረሳሁ ለማስታወስ ሱብሃንአላህ ሊሉኝ ይችላሉ፣ ግን አልቀመጥላቸውም። እኔ እቀጥላለሁ ሶላቴ። ከዛ ልክ ስንጨርስ እኔ ተሸሁደል አወልን በመርሳቴ ምክንያት ሱጁዱ ሰሁ ከማሰላመቴ በፊት አመጣለሁ። ስለዚህ እነሱም አብረው ተከትለውኝ መውረድ ይኖርባቸዋል ማለት ነው። ተግባባን? طيب እሺ። አሁን እዚህ ጋር ኢማሙ የረሳበት ክፍል ላይ እናንተ ባትደርሱበትስ እንዴት አትሉ? ለምሳሌ ኢማሙ የመጀመሪያ ረክዓ ላይ ረስቷል እንበል። የመጀመሪያ ረክዓ ላይ የሆነ እርሳና አጋጥሞታል። የረሳው እንግዲህ ሩክንም ሊሆን ይችላል፣
ዋጅብም ሊሆን ይችላል የረሳው። እናንተ ግን የደረሳችሁበት ኢማሙን ሁለተኛ ረክዓ ላይ ነው። አሁን እናንተ ከዚህ ኢማም ጋር ሱጁዱ ሰህው ማምጣት ይኖርባችኋል ወይ? አልደረሳችሁበትም። እሱ የረሳበትን ክፍል ማምጣት አለባችሁ ወይ ወደሚለው በምንመጣበት ጊዜ እዚህ ጋር የምናያቸው ሁኔታዎች አሉ። ኢማሙ ሱጁዱ ሰህውን የሚያመጣው ከማሰላመቱ በፊት ከሆነ ልብ በሉ፣ ከማሰላመቱ በፊት ከሆነ ኢማማችሁን ላለመኽለፍ ስትሉ እሱ ጋር አብራችሁ ሱጁዱ ሰህው ታመጣላችሁ። እሱ ሲያሰላምት እናንተ ትቆሙና የቀረውን ረክዓ ታመጣላችሁ። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸውም ላይ እንደነገሩን ኢነማ ጁዒለል ኢማም ሊዩእተመ ቢህ፣ ኢማም የተደረገላችሁ እንድትከተሉት ነው እንድትመሩበት ነው ብለዋል። ስለዚህ ኢማምን መኽለፍ አይፈቀድም። ለዛ ኢማሙን ተከትለን ሱጁዱ ሰህውን አብረን እናመጣለን። እኛ የተረሳበት ክፍል ላይ ባንደርስ እንኳን ራሱ ጠይብ፣ ይሄ ከሰላምታ በፊት ሱጁዱ ሰህውን የሚያመጣ ከሆነ ነው። ነገር ግን የመጀመሪያው ረክዓ ላይ እሱ እርሳና አጋጥሞት እኔ ሁለተኛ ረክዓ ላይ ደርሼበት የረሳው የእርሳና አይነት ግን ለምሳሌ ሩክን ሊሆን ይችላል የረሳው። ቅድም ባልነው መሰረት ደግሞ ሩክን የረሳ አካል የሚያመጣው ሱጁዱ ሰህውን መቼ ነው? ካሰላመተ በኋላ ነው አይደል? እሺ አሁን እዚህ እኔ አብሬ ሱጁዱ ሰህው ማድረግ አለብኝ ወይ? እዚህ ጋር አይኖርብኝም። እኔ አልችልም፣ መነሳት ነው ያለብኝ። ልክ እነሱ ሲያሰላምቱ እኔ እነሳለሁ። ለምን? ምክንያቱም እኔ ገና 3 ረክዓ ነው የሰገድኩት። ለምሳሌ 4 ከሆነ እየሰገዱ ያሉት እኔ 3 ነው የሰገድኩት። ምክንያቱም ሁለተኛ ረክዓ ላይ ነው የደረስኩባቸው። እነሱ የረሱት አንደኛው ረክዓ ላይ ነው። ስለዚህ እነሱ ሲያሰላምቱ እኔ ወደ 4ኛ ረክዓዬ እነሳለሁ፣ እነሱ ሱጁዱ ሰህዋቸውን ያመጣሉ። ከዛ በኋላ ጨርሼ አሰላምቼ ሱጁዱ ሰህው ማምጣት አለብኝ እኔ? የለብኝም። ምክንያቱም የለሁም እኔ የተረሳበት ክፍል ላይ የለሁም እኔ። ስለዚህ አላመጣም ሱጁዱ ሰህው። እሺ በጣም ጥሩ። እኔ የደረስኩበት ሁለተኛ ረክዓ ላይ ነው አይደል? ሌላ ወጅህ እናምጣ ደግሞ። የደረስኩበት ሁለተኛ ረክዓ ላይ ነው። እሱ እርሳናውን የረሳው ስንተኛ ረክዓ ላይ ነው? እዛው ሁለተኛ ላይ ሊሆን ይችላል፣ ወይ 3ኛ ላይ ሊሆን ይችላል፣ ወይ 4ኛ ላይ ሊሆን ይችላል። ይሄ ማለት እኔም አለሁ ማለት ነው። አሁን የተረሳበት ክፍል ላይ ይሄ እርሳና የተፈጠረበት ክፍል ላይ እኔም አለሁ ማለት ነው አይደል? ጥሩ። ስለዚህ ምንድነው ማድረግ ያለብኝ? እንበልና ኢማሙ የረሳው ሩክን ነው ወይ ደግሞ ከሰላምታ በኋላ ሱጁድ ሰህው የሚያስወርድ የሆነ እርሳና ነው የረሳው። ታዲያ እኔ እንዴት ነው ማረገው? 4ኛ ረክዓቸውን ጨረሱ። እኔ 1 ረክዓ አልፎኛል። አሁን እነሱ አሰላምተው ሱጁድ ሰህው ሊያደርጉ ነው። እኔ አብሬ አሰላምቼ ሱጁድ ሰህው አደርጋለሁ? አላደርግም። ለምን? ምክንያቱም 1 ረክዓ ይቀረኛል። አሰላመትኩ ማለት ሶላቴ ውድቅ ሊሆንብኝ ነው አይደል? ስለዚህ ምንድነው ማረገው? እነሱ ሲያሰላምቱ እኔ እነሳለሁ፣ 4ኛ ረክዓዬን አመጣለሁ። ከዛ በኋላ ልክ ስጨርስ አሰላምትና ለብቻዬ ሱጁድ ሰህው አመጣለሁ። ለምንድነው የማመጣው? ምክንያቱም አሁን እኔ የተረሳበት ክፍል ላይ ነበርኩ። ስለዚህ ሱጁድ ሰህው ድጋሜ ማምጣት እኔ ለብቻዬ ማምጣት ይኖርብኛል፣ ግዴታ ይሆንብኛል ማለት ነው። በጣም ጥሩ። ስለዚህ ሱጁድ ሰህው መእሙም ላይ ከኢማሙ ጋር እኩል ከገባችሁ እናንተ ከኋላ የምትረሷቸው ነገሮች በኢማሙ ጫንቃ ላይ ነው የሚሆኑት። ኢማሙ ኃላፊነቱን ስለሚወስድ ለብቻቸው ሱጁድ ማምጣት አይጠበቅባችሁም። طيب ኢማም ከሆነ የረሳው እናንተ ከኋላው ከሆናችሁ እኩል ከገባችሁ እሱ ጋር ግዴታ ሱጁድ ሰህው ማምጣት አለባችሁ። ከሰላምታ በፊትም ሆነ ከሰላምታ በኋላም ሆነ ከኢማሙ ትንሽ ተአኽራችሁ አርፍዳችሁ ከሆነ የመጣችሁት ከዛ የረሳበት ክፍል ላይ እናንተ ካልነበራችሁ እሱ ከማሰላመት በፊት ከሆነ የሚያመጣው ሱጁዱን አብራችሁ ትወርዳላችሁ። ከዛ ሲያሰላምት እናንተ ትነሳላችሁ። አርፍዳችሁ ገብታችሁ ከሰላምታ በኋላ የሚያስመጣ የሆነ ሱጁድ ያኒ ከሰላምታ በኋላ የሚመጣ ሱጁድ ሰህው አይነት እርሳና ከሆነ የረሳው እናንተ ያኔ አትወርዱም፣ ማነው ከሱ ጋር አታሰላምጡም፣ ትነሳላችሁ። እናንተ ያ እርሳና የተረሳበት ክፍል ላይ ከሌላችሁበት ድጋሜ ሱጁድ ሰህው ለብቻችሁ ማምጣት አይኖርባችሁም። አርፍዳችሁ ገብታችኋል ከሱ ጋር 2ኛ ረክዓ ላይ ወይ 3ኛ ረክዓ ላይ የተረሳበት ክፍል ላይ አላችሁ። ሱጁዱ የሚመጣው ከሰላምታ በፊት ከሆነ አብራችሁ ታመጣላችሁ። ሱጁዱ የሚመጣው ከሰላምታ በኋላ ከሆነ አታመጡም። አብራችሁ እናንተ ትነሳላችሁ፣ ትሞላላችሁ፣ ከዛ ለብቻችሁ ታመጣላችሁ። طيب በዚህ መልኩ እንግዲህ
ስጁድ ሰህውን እንዴት ማምጣት እንዳለብንና ከኢማም ኋላ በምንሆንበት ጊዜ ምን አይነት ሐሎች እንዳሉት በዚህ መልኩ ለማየት ሞክረናል ማለት። ሌላው ነገር ስጁድ ሰህው ይረሳል። እሱ ራሱ አንዳንዴ ምን ያጋጥማል? ስጁድ ሰህውን ራሱ እንረሳዋለን። እኛ እየሰገድን ስጁድ ሰህው ማምጣት አለብኝ ረስቻለሁ፣ የሆነ ነገር ረሳሁኝ፣ በቃ በኋላ ስጁድ ሰህው ማምጣት እንዳለብኝ አውቄ እየቀጠልኩ ነው። ከዛ በኋላ ግን ስጁድ ሰህውን ድጋሚ ረሳሁትና አሰላመትኩ ምናምን። ከዛ ምንድነው ማድረግ አለብኝ? አሁን እዚህ ጋር ልብ በሉ። ስጁድ ሰህው ዋጅብ ከሆነ ቅድም እንዳልኳችሁ አይነት ስጁድ ሰህው ያኔ አውቃችሁ ብትተውት ሰላታችሁን ሊያበላሽ የሚችልን ነገር ከሆነ የረሳችሁት ስጁድ ሰህው በእናንተ ላይ ምንድነው? ዋጅብ ነው። ጥሩ። ስለዚህ ስጁድ ሰህውን ልክ ስታስታውሱት መልሳችሁ ማምጣት ግዴታ ይሆንባችኋል ማለት ነው። ግዴታ ይሆንባችኋል። ጊዜው ቢረዝምስ ይርዘም። አንዳንድ ዑለሞች በዚህ ጉዳይ ላይ ያው እንትን ብለዋል። ጊዜው ከረዘመ አይሆንም ድጋሚ ማምጣት አለበት ሰላቱን የሚል አቋም አላቸው። ለምሳሌ ሐታ ረክዓ ራሱ አንድ ረክዓ ረስታችሁ ለምሳሌ አሰላምታችሁ ምናምን ከሄዳችሁ በኋላ የሆነ ቦታ ከዛ በኋላ ትዝ ቢላችሁ ምንድነው ብታረጉት? ከፊሎቹ ምንድነው ያሉት እዚህ ላይ ድጋሚው ሰላቱን ይደግማል ረጅም ጊዜ ከሆነ እዚህ መሃል ላይ ያለው አሉ። ግን እውነት ለመናገር የዚህን ሰውዬ ሰላት ውድቅ የሚያደርግ መረጃ የለም። ስለዚህ ትዝ ባለው ሰዓት ወዳውኑ ያችን የረሳትን ክፍል መልሶ አምጥቶ ስጁድ ሰህው አድርጎ ማጠናቀቅ እንጂ ሙሉ ሰላቱን ድጋሚ መድገም አለበት የሚል መረጃ የለም ማለት ነው። በዚህ መልኩ እንግዲህ ስጁድ ሰህው ከረሳችሁት እሱን ራሱ ስታስታውሱ፣ ለምሳሌ ከሰላምታ በፊት መደረግ የነበረበትን ስጁድ ሰህው እናንተ ረስታችሁት አሰላመታችሁ፣ ይሄኔ በዚህ ሁኔታ ከሰላምታ በኋላ ማምጣት ትችላላችሁ። ይሄንን ማለት ነው ረስታችሁት ነው። ስለዚህ ከሰላምታ በኋላም ቢሆን ታመጡታላችሁ ስጁድ ሰህውን፣ ከዛ ታሰላምታላችሁ። በዚህ መልኩ ነው እንግዲህ የምናደርገው። በዛሬው ፕሮግራማችን በአላህ ፍቃድ የተወሰነ እንግዲህ መሰረታዊ የሚባሉ በስጁድ ሰህው ዙሪያ የሚያጠነጥኑ ጉዳዮችን ለማንሳት ሞክሬያለሁ። ያጎደልኳቸው የረሳኋቸው የተውኳቸው ነጥቦች ካሉ እናንተ ኮሜንት ሴክሽን ላይ ይኖራሉ። ደግሞ ሰው ነኝ፣ ሰው እስከሆንኩ ድረስ ከኔ ተቅሲርም ነቅስም አይጠፋም። አላህ Subhanahu Wa Ta'ala የተናገረው ነገር በሙሉ ከመረጃ አንፃር ትክክለኛው አላህ ያድርግልን። ካልሆነም ደግሞ አላህ Subhanahu Wa Ta'ala እንግዲህ ይቅርታ ያድርግልን። አላህ ወንጀላችንን ይማርልን። ሰላታቸው በትክክል ከሚሰግዱት አላህ ያድርግልን። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ምክንያቱም እጅግ በጣም ጠቃሚና ወሳኝ የሆኑ ጉዳዮችን በዚህ ቻናል የምናነሳ ነው የሚሆነው ወደፊት። እናንተም የዚህ ቻናል ቤተሰብ ሆናችሁ የሚለቀቁት ነገሮች በሙሉ ወዲያውኑ እንዲደርሷችሁ አድርጉ። የደወል ምልክቷንም ስትጫኑ ደግሞ የምንለቃቸው ቪዲዮዎች ወዲያውኑ ይደርሷችኋል ማለት ነው ኢንሻአላህ ተዓላ። እስካሁን ድረስ ከኔ ጋር ትዕግስት አድርጋችሁ ስለቆያችሁ አላህ አጅራችሁን ከፍ ያድርግላችሁ። በሌላ ፕሮግራም በድጋሚ እስከምንገናኝ ድረስ አላህ በያላችሁበት ይጠብቃችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።